ዓለም ላይ ያሉ የቲያትር ተዋናዮች እኔ ስቴጅ ላይ ከመውጣታቸው በፊት ባክስቴጅ ስንት ጭንቅ ጥባል ነው መሰለሽ። ፍርሃት እኮ በተፈጥሮ የተሰጠን ነገር ነው። ፍርሃት ለማጥፋት ስንሞክር ነው በደንብ የምንፈራው ይባላል። ፍርሃት ግን ውስጣችን ልክ እንዳለ ስናምን መፍራት እናቆማለን። አስቢው ዝንጥ ብዬ ማለት ነው በተርፍ ላይ ነው ያካካው። ልክ ልናገር ስል ሲመጣ ተቀበዬ ላንቺ አቀብልሻል። ፍርሃት ጠፋ ማለት አይደል? ሁለተኛ እንደዚህ እንዳታረጊ። ፍፄ ግን ታውቃለህ ትንሽ የስልጠና ብታገኝ ሰዎችን በማነቃቃት ከኛ ጋር መስራት እንደምችል። አውርቶ አደር ለሆን ዳና በጣም እኩል ናቸው ልክ እንደ ሰውየው ማለት ነው። ልቀልድ እያወቅኩት አይሆንም፣ እየኖርኩት አይሆንም። ፍፄ የምሬን ነው። አንተ እኮ ሰዎችን በቀላሉ የመግባባት ችሎታ አለ። ይህን ችሎታን ደግሞ ከኛ ድርጅት ጋር በመሆን ቀስ ማዚ ያልሽ የሰፈር ውስጥ ፈታይና ምንድነው የሞቲቬሽናል ስፒከር ተምታቱ እኮ እስቲ እኮ ተምታቱ አዎ ቀልድን ለፈ አይደለም። አዎ ቀልድ ነው አይደል? ልክ እንደዚህ እኮ ነው የምታሳምነኝ። እዛ ጋር ያሉትን ሰዎች የሆነ ነገር አውርተህ ሀሳባቸውን ትወስዳለህ። እኔ አትችልም ብዬ 10 ሺህ ብር አስይዛለሁ። ምን ላስይዝ? ኩርኩም እሺ 10 ሺህ ኩርኩም 10 ሺህ ኩርኩም ተስማምተናል። ቆፍርሻለሁ። በጣም ይቅርታ ላስቸግራችሁ ነው። ማለቴ እዛ ጋር አብራኝ ያለችው አለቃዬ ናት፣ የስራ አለቃዬ እና አሲዘን ነው ማለት ሄደ ፈታ አታረጋቸውም ብላኝ፣ እኔ ደግሞ ፈታ አረጋቸዋለሁ አስቃቸዋለሁ ብያት ነውና ምንም አልነግራችሁም። ግን የሆነ ነገር እንደነገርኳችሁ ሆናችሁ እንድትስቁልኝ ነው። በምንድን ነው የተወራረድከው? ኩርኩም 10 ሺህ ኩርኩም ምን ያስያዝኩት ነኝ እና ኩርኩም በዛ ነው ላይ ነው እንጂ ተሳዝንማ ባሸነፋ 10 ሺህ ኩርኩም ስቆፍራት ያላስባል የተሳሳተ ሰው ቢገባው በጣም ቀልድ